ሰላም ሰላም የሀገሬ ልጆች እንኳን ወደ ኢትዮ ዩሮፕ ፉድስ ቻናሌ በሰላም መጣችሁ። እዚህ ጋር ካሮት ፈቅፍቄ እና አንድ የሻይ ማንኪያ ጨው አይሞላም ጨምሬበታለሁ። እንደምታዩት የእንቁላል ቂጣ ለመስራት ነው። እዚህ ጋር እንደምታዩት ደግሞ 3 እንቁላል ጨመርኩበት። እንደ ፍላጎታችን ከፍ ማድረግም ይቻላል ማለት ነው። ካሮቱ 2 ካሮት ናቸው አነስ አነስ ያሉ ፈቅፍቄ የጨመርኩበት ማለት ነው። በዚህ መልኩ በደንብ ከቀላቀልኩት በኋላ እዚህ ጋር ዱቄት አዘጋጃለሁ በሌላ ሳህን ማለት ነው። ዱቄት በሾርባ ማንኪያ 2 ተኩል 3 አካባቢ የሚሆን በሾርባ ማንኪያ ማለት ነው። በውሃ ነው የምቀላቅለው። በውሃ ቀጥነዋለሁኝ ቀጠን ያለ እስኪሆን ማለት ነው። በጣምም ውሃ መሆን የለበትም። እናንተ ከፈለጋችሁ ካሮቱ ላይ ቅመማ ቅመም ለምሳሌ ከሙን ምናምን ምንድነው የሚባለው ኮሪያንደር ወይም ደግሞ ድንብላል ቅጠል መጨመር ትችላላችሁ። እዚህ ጋር እንደምታዩት ሊጡን ቅድም ባዘጋጀሁት ካሮትና እንቁላል ላይ ጨመርኩት ማለት ነው። እና የተለያየ ቅመማ ቅመም መጠቀም ትችላላችሁ። እኔ መክተት ስላልፈለኩኝ ነው። እንዲህ በደንብ እንቀላቅለዋለን። ትንሽዬ በሻይ ማንኪያ ቤኪንግ ፓውደር አደረኩበት ትንሽ ኩፍ እንዲል ማለት ነው ሲጋገር። እዚህ ጋር መጥበሻ ላይ ትንሽ ዘይት በጣም ትንሽ ዘይት ነው ያደረኩት። አሞቅኩት ያው ከጋለ በኋላ የተወሰነ በመካከለኛ እሳት ከዛ እንዲጨመርኩበትና እሳቱን ቀነስኩት ቀስ ብሎ እንዲበስል ማለት ነው። ሊጥ ስላለው መብሰል ስላለበት እንቁላሉ ቶሎ ይበስላል። ካሮቱ ችግር የለውም። ግን ለሊጡ ቀስ ብሎ እንዲበስል በአንድ ሳይድ 10 ደቂቃ አበሰልኩት ማለት ነው። እንደዚህ ከድኜ እሳቱን እዚህ ጋር እየቀነስኩት ነው ያው እንትን እንዲል። እንደምታዩት በዚህ መልኩ ከስሩ ያው በስለዋል ማለት ነው። እና ትንሽ እንፋሎቱ እስኪወጣና ትንሽ ከስርም እንዴት ነው ቀላ እንዲል ሆን ብዬ ነው ከፍቼ የተውኩት። ሲከደን ያው እንፋሎት ይኖረው የለ እና ይኸው እንደምታዩት ገለበጥኩት። በየሳይዱ 10 ደቂቃ ማለት ነው። እና እንደዚህ አድርጋችሁ ለቁርስም ለእራት ወይ ለመክሰስም መጠቀም ትችላላችሁ። በጣም ቅባት ሳይበዛበት አትክልትም አለው። ሌሎችም አትክልቶች መስራት ይቻላል። በዚህ መልኩ ያወጣሁት ደረሰ ማለት ነው። እንደዚህ የሚያምር ሆኖ በሰለ። እንዳልኳችሁ ነው። ሳንዱችም ላርግ ካላችሁ ትንሽ የሆነ ማዮኔዝ ነገር ቀብታችሁ ሳታበዙ ዳቦ ውስጥ አድርጋችሁ መጠቀም ይቻላል። እንዳልኩት ደግሞ በሌሎች አትክልቶችም መጠቀም ይቻላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ከቻላችሁ እንግዲህ ሰብስክራይብ ማድረግ ላይክ ማድረጋችሁን አትርሱ። አስተያየታችሁንም እጠብቃለሁኝ። አመሰግናለሁ።